ሰላም ጤና ይስጥልኝ። በአሜሪካ ለምትገኙ ኢትዮጵያን ሰበር ዜና። ባለፈው አዲስ የተሾሙት የዲፓርትመንት ኦፍ ሆምላንድ ሴኩሪቲ የዲኤችኤስ አዲሱ ኃላፊ ማርክ ስደተኞችን የሚጠቅሙ 5 ዋና ዋና የፖሊሲ ለውጦችን ማድረጋቸው ተገልጿል። እነዚህ 5 ለውጦች ስደተኞችን እጅግ በጣም የሚያስደስቱ ሰበር ዜናዎች ናቸው። ትደሰቱበታላችሁ። ቀጥሎ ሙሉ መረጃውን ወደ እናንተ ማድረስ ይሆናል። ይህንን ሰበር ዜና መስማት አለበት ለምትሉት ቤተሰብ፣ ጓደኛ ቪዲዮን ሼር ማድረጋችሁ እንዳትረሱ። ለዚህ ቻናል አዲስ የሆናችሁም ሰዎች እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የሚገናኙ ቪዲዮ ስለሆነ ማዘጋጀው ቻናሉን ሰብስክራይብ ማድረጋችሁንም እርግጠኛ ሁኑ። ቪዲዮን ላይክ ያደረጋችሁ ጀምሩት። ወደ ጉዳያችን እንግባ። የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ወይም የዲኤችኤስ ኃላፊ የነበሩት ክሪስቲ ኖም በባለፈው በፕሬዚዳንት ትራምፕ ወይም በዶናልድ ትራምፕ ማለት ነው መባረራቸውና አዲስ ኃላፊ መሾማቸው በባለፈው ጊዜያት ሁላችንም የምናስታውሰው ነው። ታዲያ አዲሱ ኃላፊ በሹመታቸው ወቅት በብዙዎችም ዘንድ ለስደተኞች የሚጠቅሙ ነገሮችን ይሰራሉ ተብለው በጉጉት ሲጠበቁ የነበሩ እንዲሁም ስደተኞች ላይ የተፈጸሙ ያሉ በደሎች እንዲሁም ዲፖርቴሽንና አሰቃቂ ነገሮች ሙሉ በሙሉ ይቋረጣሉ፣ ከፍተኛ የሆነም ስራ ይሰራሉ ተብለው እየተጠበቀ የነበረበት ወቅት ነበር። ተስፋም ተጥሎባቸው ነበር። ታዲያ ተስፋ እንደተጣለባቸው አዲሱ ኃላፊ ማርክ ስደተኞችን የሚጠቅሙ 5 ዋና ዋና የፖሊሲ ለውጦችን ማድረጋቸውን ገልጸዋል። የመጀመሪያው አዲስ ለውጥ ካደረጉበት ወይም ማሻሻያ ካደረጉበት የፖሊሲ ለውጥ ካደረጉበት የመጀመሪያው የአውሮፕላን ማረፊያ ቁጥር እንዲቀንስ አድርገዋል። ወይም ሳኒታሪ ሲቲ የሚባሉት እንደ ኒውዮርክ፣ ቺካጎና ሎስ አንጀለስ ያሉ ስደተኞችን አሳልፈው የማይሰጡ ከተሞች ላይ የፌዴራል መኮንኖች ወይም የአይሲ መኮንኖች የምንላቸው ማለት ነው ቁጥር እንዲቀንስ ታዟል። ማለትም በከፍተኛ ሁኔታ እንዲቀንስ የአይሲ ኤጀንት አባላት ወይም ፖሊሶች ማለት ነው ቁጥራቸው እንዲቀንስ ተደርጓል። ይህም የተደረገበት ምክንያት ስደተኞች በነጻነት እንዲንቀሳቀሱ እንዲረዳቸው ነው ሲል አዲሱ ኃላፊ ምላሽ ሰጥቷል። የመጀመሪያው የፖሊሲ ለውጥ ያደረጉት የአይሲ ኤጀንቶች ቁጥር እንዲቀንስ ተወስኗል። በሁለተኛ ደረጃ የስደተኞች ማጎሪያ መጋዘኖች ግዢ መቆም አለበት ሲሉ ውሳኔ አስተላልፈዋል። ቀደም ሲል ስደተኞችን ለማጎር እንዲውሉ ታቅደው ግዙፍ መጋዘኖች ግዢ እየተፈጸመ የነበረ መሆኑ ይታወቃል በክሪስቲ ኖም። ታዲያ ይህንን ነው አዲሱ ኃላፊ ለስደተኞች ማጎሪያ ተብለው የተዘጋጁ ወይም የተገዙ ግዢ የተፈጸመባቸው ያሉ ትልልቅ መጋዘኖች ሙሉ በሙሉ እንዲቆሙ የተገዙትም በአስቸኳይ እንዲዘጉ ውሳኔ ያስተላለፉት። በሁለተኛ ደረጃ አዲስ የፖሊሲ ለውጥና ማሻሻያ ያደረጉበት ይህን ይመስላል። በሶስተኛ ደረጃ የዲፖርቴሽን ወይም መባረርን በተመለከተ አዲስ የፖሊሲ ለውጥ አድርገዋል። ለጊዜው ስደተኞች ወደ ሀገራቸው የሚመልሱ በረራዎችን ሙሉ በሙሉ አግደዋል። ይህም ለስደተኞች የሕግ ጉዳያቸውን ለመከራከር ተጨማሪ ጊዜ ለመስጠት ነው ሲሉ አዲሱ ኃላፊ ገልጸዋል። ይህ ምን ማለት ነው? ዲፖርቴሽን ውሳኔ ተወስኖባቸው ማለትም ከዚህ በፊት በነበሩት በክሪስቲ ኖም አገዛዝ ጊዜ የነበሩበት ወቅት ዲፖርት እንዲደረጉ የተወሰነባቸው ስደተኞች ለመባረር ጊዜ እየጠበቁ ወይም የፍላይት ጊዜ እየጠበቁ የነበሩበት ጊዜ ነው ያለው። ታዲያ ይህንን ነው አሁን አዲሱ ኃላፊ በረራዎቹን በማገድ ስደተኞች የሕግ ጉዳያቸውን ለመከራከር ተጨማሪ ጊዜ እንዲኖራቸው አስበው ይህንን ነገር ማገዳቸውን የገለጹት ማለት ነው። በአራተኛ ደረጃ የፍርድ ቤት ትዕዛዝ አስፈላጊነትን የሚደነግግ አዲስ ፖሊሲ አውጥተዋል። የአይሲ ኤጀንቶች ማለትም የአይሲ ፖሊሶች ማለት ነው ወደ ሰዎች ቤት ወይም ድርጅቶች ለመግባት የግድ የፍርድ ቤት ትዕዛዝ እንዲኖራቸው ወስነዋል። ይህ ምን ማለት ነው? ማንኛውም የአይሲ ኤጀንት ወይም ፖሊስ ማለት ነው ወደ ቤታችሁ ያለ ፍርድ ቤት ማዘዣ መግባት ሆነ ማሰርም ሆነ ምንም አይነት ነገር ማድረግ አይችልም። ግዴታ ምንም አይነት እርምጃ ለመውሰድ የፍርድ ቤት ትዕዛዝ ወይም የፍርድ ቤት ማዘዣ ሊኖረው እንደሚገባ ወስነዋል ማለት ነው። አዲሱ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ወይም የዲኤችኤስ ኃላፊ ማርክ ስደተኞችን ለመጥቀም አስበው ፖሊሲ ለውጥ ያደረጉባቸው ነገሮች እነዚህን ይመስላሉ። ሌላው የግብር ተመላሽ ወይም ታክስ ሪፈንድ መረጃ ነው። የፕሬዚዳንት ትራምፕ አስተዳደር ከጉርሻ ወይም ቲፕ የምንለው ማለት ነው የሚገኝን ገቢ እስከ $25,000 የሚደርስ ዓመታዊ ገቢ ከፌዴራል ግብር ነፃ ለማድረግ እንቅስቃሴ መጀመራቸው ከዚህ በፊት ነግሬያችሁ ነበር። ታዲያ የዚህ የታክስ ሪፈንድ ተጠቃሚ የሚሆነው ሰው ማን ነው? ወይም ከዚህ አገልግሎት ተጠቃሚ መሆን የምንችለው እነማንን የሚለውን በምንመለከትበት ጊዜ የመጀመሪያው አስተናጋጆች ወይም ዌተር የምንላቸው ሰዎች ናቸው። ሌላው የታክሲ ሹፌሮች ማለትም ኡበር፣ ሊፍት እና የመሳሰሉት አሽከርካሪዎች ወይም ድራይቨሮች ከዚህ አገልግሎት ወይም ታክሲ ሪፈንድ መጠቀም ይችላሉ። እንዲሁም የፀጉር ሰራተኞች፣ ባርበር የምንላቸውና ሌሎች ቲፕ የሚያስገኙ ስራዎች ላይ የተሰማሩ ባለሙያዎች በሙሉ የዚህ እድል ተጠቃሚ መሆን ወይም የታክስ ሪፈንድ ተጠቃሚ መሆን ይችላሉ።
ተጠቃሚ ለመሆንስ ምን አይነት መስፈርቶች ነው የሚያስፈልጉን የሚለውን በምንመለከትበት ጊዜ ትክክለኛ የሆነ የሶሻል ሴኩሪቲ ነምበር ሊኖራችሁ ወይም ቁጥር ሊኖራችሁ ይገባል። ወይም ኤስኤስኤን የምንለው ቁጥር ግዴታ ሊኖራችሁ ይገባል። እንዲሁም አመታዊ ገቢ ለነጠላ ሰው ማለትም ላላገባ ሲንግል ለሆነ ሰው $150,000 መብለጥ የለበትም። እንዲሁም ደግሞ ለተጋቡ ባለትዳር ለሆኑ ሰዎች ደግሞ እስከ $300 ድረስ መሆን ይጠበቅበታል። ወይም ከዚህ መብለጥ የለበትም መስፈርቱ ማለት ነው። እንዴት ነው ማግኘት የምንችለው? ማለትም ይህንን ታክስ ሪፈንድ እንዴት ነው ወደኛ ማስገባት ወይም ወደ ኪሳችን ማስገባት የምንችለውን የሚለውን ስንመለከት ደግሞ በግብር መሙያ ወቅት ማለትም ግብራችሁን በምታስገቡበት ወቅት W1 የተባለ አዲስ ቅጽ ተዘጋጅቷል። ታዲያ ይህንን W1 የተሰኘ ቅጽ በመጠቀም የቲፕ ገቢ ለይቶ ማለትም ከቲፕ ያገኛችሁትን ገቢ ለይታችሁ ማሳወቅ ያስፈልጋችኋል ማለት ነው። ከዛም በመቀጠል ቲፕ ገቢያችሁን ለይታችሁ W1 ፎርምን ከሞላችሁ መንግስት ራሱ ማለትም የአሜሪካ መንግስት ራሱ ታክስ ሪፈንድ ብሎ ወደ አካውንታችሁ ገቢ እንደሚያደርግ ተገልጿል። ስለዚህ እጅግ አስደሳችና ሰበር መረጃዎችን ነው በዛሬ ቪዲዮ ያጋራዋችሁ። ሁላችሁም እንደምትወዱትና እንደተደሰታችሁበት ተስፋ አድርጋለሁ። የዛሬ ቪዲዮ ይሄን ይመስል ነበር። አሪፍ ኢንፎርሜሽን እንዳገኛችሁበት ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ለሚያስፈልገውና ይጠቅመዋል ለምትሉት ቤተሰብ ጓደኛ ቪዲዮን ሼር ማድረጋችሁን እንዳትረሱ። ቪዲዮንም ላይክ እያደረጋችሁ እንደወደዳችሁ ታሳውቁኝ። ምክንያቱም ላይክ ስታደርጉ ምን ያህል ቪዲዮን እየወደዳችሁት እየጠቀማችሁ እንደሆነ ስለመረዳ በቀጣይ አዳዲስ መረጃዎች በሚወጡበት ጊዜ ቶሎ ተከታትዬ እንዳደርሳችሁ ይረዳኛል። ስለዚህ ሁላችሁም ላይክ እያደረጋችሁ እየወደዳችሁት እየተመቻችሁ እንደሆነ አሳውቁኝ። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ